ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ዛሬ ላይ የተባለ ቪዲዮ መጥተናል። የዛሬው ቪዲዮ የሚሆነው እናንተን ሊያዝናኑ የሚችሉ የቲክቶክ አጫጭር ቪዲዮዎችን አመጣን ፈገግ ልናስብላችሁ ወይም ልናዝናናችሁ መጥተናል ማለት ነው። በዚህ ቪዲዮ አይሆፕ ትዝናናላችሁ፣ ፈገግ ትላላችሁ። ፋሚሊ ያልሆናችሁ ሰብስክራይብ ያደርጋችሁ ፋሚሊ የሆኑ እንደሚታወቀው እንደተለመደው ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ቪዲዮውን ጀምሩት። ቀጥታ ወደ ሪያክሽናችን ወደ ቪዲዮአችን እንሄዳለን ማለት ነው። ቼክ አድርጉ። ግን እንደተለመደው ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን ቼክ ማድረግ አለ። ግባ ማን እሺ የክስ ወረቀት ይዤ ነበር። ናም ነው ሲሚ ዛሬ ደግሞ በመጸዳዳት ነው የመጣሽው? አዎ ተጸዳዳ ብሎክስ ምን ይሻላል? ቆይ አንተ ልጅ ፈንልኝ እንዴ? ቢጨንቀኝ እኮ ልቁረጠው። ቢጨንቀኝ ነው። ምንድነው የሚጨንቀኝ? ሬሜዲያል ነሽ ደግሞ? ሬሜዲያል ነሽ ነው የእንቁል ታሪክ የሚሰሪው? አሁን ነው ማባረርሽ ነኝ። አርፋ አታነብም? ምን ላንብብ? የሚነበብ ነገር እኮ ጠፋኝ። አጭር ጊዜ ነው ያለኝ ደግሞ። እሺ እኔ ምራለሁ ሬሜዲያል ስለሆንክ ማለት ነው። በቀጣይ የምትመጪ ከሆነ ግን ደፍንልሻለሁ። ደፍንልሃለሁ አላለም? ተው ፕሮክተር ተረጋጋ። በዚሁ አጋጣሚ እንግዲህ ግቢ ላይ ያላችሁ ተማሪዎች ይሄን ቪዲዮ እያያችሁ ከሆነ ያው ከዚህ ቪዲዮ ብዙ ነገር እስኪ ተማሩ። ሽንት ቤታችሁን ጸዳ አድርጋችሁ ለመጠቀም ሞክሩ። ዳር ላይ ሳይሆን መጠቀም ካለባችሁ ቦታ ላይ በደንብ በስነ ስርዓት ተጠቀሙ። ለራሳችሁ ነው፣ ለማንም አይደለም። ዳይሬክተሩ ወይም የካምፓሱ ዳይሬክተር መጥቶ የሚጠቀምበት አይደለም የተሰራው ሽንት ቤቱ ለራሳችሁ ነው። ያው ሁላችንም ያለፍንበት ስለሆነ በቃ በስነ ስርዓት በጽዳት ብትይዙት ይመከራል። ላይክ እያደረጋችሁ ጋይስ ላይክ ማድረጋችሁ እንዳትረሱ፣ እንዳትዘናጉ። ላይክ እያደረጋችሁ ወደ ሌላ ቪዲዮ እና ዱርዬ ነን ባዮች ላይቭ ሲገቡ ጋችና ያጭራዳ ልጆች ማለት ነው። በጣም ያጭፍላችሁ ፍጭሪቆች ማለት ነው። እዚህ ጋር ጋችን እዲ አውሮፕላን ወይ ያራዳ ልጆች ዱርዬ የምትሉት ነገር እንጃ እውነት ነው ወይስ እንዴት ነው ነገሩ? እስኪ በዚህ ቪዲዮ ለማንኛውም እስከመጨረሻው እንዲሁ በዚህ ቪዲዮ ምንም ነገር ላለማለት እሞክራለሁ። አንተ ነህ ባለፈ ጀላክኝ እንትፋለን አይደለም ብራስ አንተ ራስን አይቻለሁ እኮ በየነው ወሰድክብኝ። አንተ እንዴ ባለመጣና ተመጣ ምኑ ጀላቱን ነው ጠቦት ኧረ ዱርዬዎች በቃ ዛቻ ነው ሁሌም። እዛ እኮ ላይቭ ላይ እንገናኝ ምናምን የት ነው የተሰፈረ ናችሁ ልምጠየት ምናምን ነገር በቃ ይጉራ ምናምን ነገር ሪያሊቲ ይሁን አይሁን እንግዲህ ማንም የሚያውቀው ነገር የለ። ግን በቃ ዛቻና ማስፈራራት ምናምን እኔ ወንድ ነኝ ምናምን ለማለት እንደዚህ አይነት ሲስተሞች የሚጠቀሙ ሰዎች አሉ። ምንም ማድረግ አይቻልም። እንግዲህ በዚህ ቪዲዮ እንደተዝናናችሁ አልጠራጠርም። ሶስተኛው የዓለም ጦርነት እንደተጀመረ እናት ሀገር አሜሪካ ከጎንሽ ነን። አርሰናል ዋንጫ ከመብላቱ በፊት ጦርነቱ በይፋ ይጀምርልን። እናት ሀገር አሜሪካ ከጎንሽ ነን፣ እኛም ከጎኗ ነን። ሁሉም ኢትዮጵያዊ ከጎኗ ነው። እሺ አሜሪካ ሀገራችን ትራምፕ አባታችን ለመዋጋት ዝግጁ ነን። እማዬ ምንድነው? ነው ይመቻችሁ። በተለይ አማን ትችላለህ። መሰረው ቪዲዮ በጣም አዝናኝ ነው። ቀጥልበት። ኪፒታፕ በጣም አሪፍ የሆነ ቪዲዮ ነው። ግን ለምን ፎሎወር ለምን እንደማያገኝ ለምን እንደማይፈምስ እስከዛሬ ኦልሞስት ፈምሷል። መፈመስ ግን ለምን 1 ሚሊዮን እና ከዛም በላይ እንዳልገባ እኔ በጣም ነው ጥያቄ የሚሆንብኝ። በፊት ጀምሬ ነው የሱ ቪዲዮዎች መከታተል ያደረኩትም፣ ግን በጣም የሚያስቁ ናቸው። ፎሎወር ግን ብዙም የለውም። ለምን እንደሆነ አላውቅም። እስኪ በዚሁ አጋጣሚ ቪዲዮ የምታዩ ሰዎች ሄዳችሁ አማን ብላችሁ ፎሎ አድርጉት። የሚገርም ቲክቶከራችን ነው። ወደ ቀጣይ ቪዲዮ እንሄዳለን። እስኪ ወሬ እያወራህ አስተማሪ ሲጠይቅ ምን ይፈጠር ይሆን? ምን አላት? ምንድን ነው ዝም ብለህ ከቅድም ጀምሮ የምታወራው? መማሪያ ክላስ አይመስልም እንዴ? ስለ ራዲካል ሳስተምር ነበር። 9 ከራዲካል ስትወጣ ምን ትሆናለች? ይወዳታል። ወይኔ በላቸው። አልተቻላችሁ። እኔ እኮ የት ነው ሀሳቡ የሚመነጭላችሁ ነው? በቃ ምን አይነት ሜመሮች፣ በተለይ ሜመሮች በቃ የተለየ አእምሮ ያላቸው ሰዎች ናቸው። በነገራችን ላይ ሜመሮች እይታቸው ይለያል።
በቪዲዮ ሪቪል የሆነ ቪዲዮ ስለማይሰሩ እንጂ የተለዩ ሰዎች ናቸው ሜመሮች ማለት አእምሯቸውን በጣም አሪፍ አእምሮ ያላቸው። የሜም ቪዲዮ ሲያል አንድ ቪዲዮ ደግሞ መጨረሻ ላይ ፈገግ የምንልበት ናችን እናሳምር ሜመሮች ናቸው መቼም ፈገግ የሚያስብሉ። በቃ ግቢ እኔ ደውላለች። አባ ምንድን ነው ማታ ደውልልኝ። መጀመሪያ ንጽህናሽን ጠብቂ አንቺ ኮፈና። ለምን? እሺ ነገ ስራ ቦታ ልምጣ። ቡሽቲ እኔ ያለሁበት እናትደርሽ ወይ ምን አድርጎ ነው የምትሏቸው? እንደዚህ አይስሩ። ሁሉም እኮ ቲክታከሮች የተነሱ ከእንደዚህ አይነት ቪዲዮ ነው። አረ በእናታችሁ ሰው ይስራበት። አረ ሜመሮች አንዳንዴ በቃ እንቅፋት አትሁኑ። አሪፍ ነገር ላይ ፎከስ ታደርጋላችሁ። የታወቀ ነው። ይመቻችሁ፣ ስሩ። በቃ እንደዚህ ለሰው የሚጠቅም ነገር እና ሰው ሊያዝናና የሚችል ቪዲዮ ስሩ። ግን ይህ እነዚህ ልጆች አሁን ተፍ እያሉ ነው አይደለ? ለምን ምን አደረጉ እንደዚህ የሚሰደቡ? እስከ መጀመሪያው እንዲሆን ማንኛውም የምን ማኩረፍ ነው? አያ አጎዛዎች ናይ ተደው ያልኩሽ እኔ ራሴ ስለመደውል ናትሽ ተበልች እንዳመጭ ያልኩሽ ያልሽበት ድረስ እኔ ራሴ ስለመጣ ቦርኮ ሽንት ቤት ተጠላርለ እንደ ተነሳው እናት ነሽ አሁን ቀፍ ኧረ ትለያላችሁ የምር። ለማንኛውም የዛሬው ቪዲዮአችን በዚህ ይጠናቀቃል ማለት ነው። አዳዲስ የሆናችሁ ይህንን ቻናል ሰብስክራይብ ያደረጋችሁ አብራችሁን እስከ መጨረሻው መዝለቅ ትችላላችሁ። በዚህ ቻናል ብዙ አስቂኝ የሆኑ ነገሮችን ሪያክት እናደርግባችኋለን። አይሆፕ ከዚህ ቪዲዮ ብዙ እንደተዝናናችሁ አልጠራጠርም። ፈታ እንዳላችሁ አልጠራጠርም። ሲደብራችሁ ወደ ቻናላችን ገባ በማለት እንደዚህ አይነት ቪዲዮዎችን እንደምታገኙ ቃል ገባላችኋለሁ ከዚህ በኋላ ማለት ነው። ሰብስክራይብ ማድረጋችሁን አሁን እንዳትረሱ። ላይክ ማድረጋችሁንም ከአሁኑ በፊት ላይክ አላደርጋችሁ ከሆነ ላይክ ማድረጋችሁን ቼክ ማድረግ አለባችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ይመቻችሁ።